ሰፈር ውስጥ ከአብነት ጋር ሸምሱ ሱቅ ቁጭ ብለን እየተጨዋወትን ነበር። መንገድ ላይ አንዲት ቆንጅዬ ልጅ ሳይ ልቤ ለሁለት ክፍል ሲል ታወቀኝ። ምን እንዳስደነገጠኝ ግን እኔ እንጃ። ወደኔ አቅጣጫ እንደምትመጣ ስረዳ የልብ ምቴ ጨመረ። ደም ብዛትና ተጓዳኝ በሽታዎች ቢኖርብኝ እስከ ወዲያኛው ራሴን ስት ነበር። ሰላም ነው እንደምስትለኝ እየተንተባተው ሰላም አልኳት። ባይና አፈርነት የሚያውቀኝ የቢ ጓደኛዬ እያየኝ ይስቃል። እዚህ ሰፈርና ሰው ልጠይቅህ ነበር ማንን ፈልገሽ ነው ስላት የሄሌንን ቤት ታውቀዋለህ ስትለኝ በግራ መጋባት ሄለን አልኩ። አዲስ ተከራይ ናት አለች። ጆሮን አቁሞ እየሰማ የነበረው ሸምሱ አሳያት ባለፈው ስንታየው ግቢ የገባችው አዲሷ ደንበኛ ናት አለ። እድሜ ላይ ብር ስንቱን አስታውቃ አልኩ በውስጥ። ቺክ ሳይፈጣኑ የቢ እሺ ብሎ ሊነሳ ቢሞክር ትከሻውን ያዝ አድርጌ ወደ መቀመጫው መለስኩትና ቀልጠፍ ብዬ ተነስቼ ምንም ሳላወራት በዝምታ ከምትፈልገው ግቢ በር አደረሻት። አመስግና ጨበጠች። አቤት ያማታ እንቅልፍ አልወስድም ብሎኝ የሚያምር ፈገግታዋ ያምን ፈገግ እንዳስባላ ሳይታወቅ በጋራ የሚያስፈገግ ፈገግታዋ እንደ ጧት ፀሐይ ለመንፈስ ምግብ የሚሆን ፈገግታዋ በሐሳብ እየተመላለሰ እንዲሁ ሳልተኛ እየተገለባበጥ የደብሬ ቤተክርስቲያን ቅዳሴ መጀመራችሁ ሰማ ስሟን እንኳን በቅጡ ለማላውቃት ልጅ ይሄን ያህል ስለሷ ማሰቤ በራሴ እየተገረምኩ ለመተኛት ሞከር። አይኔ እንዲህ ጅል አፍቃሪ አድርገኝ። ይገርማል ብቻ ሸምሱ ሱቅ በር ላይ ስታልፍ በድጋሚ አያታለሁ ብዬ ተስፋ አደረኩ። እንደ ተቀመጥኩም ብዙም ሳትቆይ መጣ ስንታየው ግቢ ሄለን ጋር። ስላየኋት በጣም ደስ አለኝ። እሷን ለማየት ሸምሱ ሱቅ ዘወትር መቀመጥ ጀመር። መሄጃ መምጫ ሰዓቷን ሸምደጄው ሰዓቴን ጠብቄ ቦታዬ ላይ እሰየማለሁ። እንደ ወትሮ ቦታዬ ሆኜ የቸኮለ ባጃጅ ሻሻ ሰርቶ እያመለጠ ይሁን ጫጭኖ እየሮጠ እንጃ የአይኔን ሱስ ፍቅሬን ገፍትሮ ጥሏ ሲያመልጥ እንደ አረብ እጄ ላይ ነበረውን ስልኬን ወርውሬ ባጃጁን መታወትና ወደ ሕክምና ለወስዳት ኮንትራት ባጃጅ ላስቆም በሞክር አያስፈልግም ደህና ነኝ ብላ ተቃወመች። ከሸምሱ ውሃ ተቀብዬ እንድጠጣው ከፍቼ ሰጥቻት አረጋግጬ ሸኟት። ቅዳሜና እሑድ ሰዓት መጣ ቀርታ ሰኞ ለድንገት ፊት ለፊት ቆማ ሲያደነግጥ እሷን ሳይ መደንገጥ ልምድ ሆኗል። ሰላም አልኳትና ቁጭ እንድትል ተነሳውላት። አይ አልቀመጥም ብትሸኝ ጊዜ ኖራል ስትለኝ አው ለመቀመጡማ በኋላ መደርሳለሁ ብያት ወዴት መሄድ እንደምትፈልግ ሳላውቅ ቀደምኳት። እንተዋወቅ ስትለኝ በድጋሚ እጄን ለሰላምታ እየዘረጋው ጥላውን እባላለሁ አልኳት። ጥላዬ እባላለሁ ስትለኝ እያሾፈችብኝ መሰለኝ የስማችን መመሳሰል። ከሄለን ጋር አብረን ዩኒቨርሲቲ እንማራለን ዛሬ ወደ ክላስ እንሄዳለን ብዬ ቤቷ ስመጣ የለች። ስደውላት አክስቷ ሟት ክፍለ ሀገር መሄዷን ነገረችኝ ብላ ነገረች። ስለኔ ምንም ሳትጠይቀኝ እኔ እንኳን ትምህርት ካስኩል አቋርጬ በጊዜ ወደ ስራ ዘነበልኩ ስላት ምንድነው ስራ እዛ ሱቅ መቀመጥ ብላኝ ሳቀች። በመሳቅ አጀብኳት። ሱቋን ጨርሳ ቀልዴን ነው እሺ አለችኝ። ዩኒቨርሲቲ በርስን ደርስ ስልክ ቁጥር ተቀያይረን ደውል እሺ ብላኝ ተለያየ። በስልክ ሳወራት ልክ እንደ መልኩ አስተሳሰቧም ያማረ እንደሆነ ተረዳው። ጨዋታ ጠፍቶብኝ ሰላምታ ባበዛባትም ጨዋታ እየፈጠረች ፈታ አደረገች። ከዛ ቀን በኋላ ሸምሱ ሱቅ እየተገናኘን እስከ ዩኒቨርሲቲ ሸኘቻት እንለያይ ጀመር። እሷን ሳገኛት መደናበሪና መንተባተቢን ተውኩት። ተላመደ። በዛ ላይ ቅልል የምትል ልጅ ናት። አንድ ቅዳሜ ደውዬ ለከሳት ቀጠርኳት። ተገናኝተን ያለኝን የሌለኝን ድፍረቴን አሰባስቤ አንድ ጥያቄ ልጠይቅሽ ነበር የቀጠርኩሽ አልኳት። ምን ችግር አለው ጠይቀኝ አለችኝ እየሳቀች። መልሽ የፈራውና ግን ተይው ይቅር በቃ ስላት ለምን ታመነታለህ ጓጉቼ ማልቀር ምንድነው እሱ ጠይቀኝ ብላኛ አፋጠጠች። ያበጠው ይፈንዳ ብዬ መሬቱን እያየው ጥላዬ ካየሁሽ ጊዜ ጀምሮ ወድጄሻለሁ አፍቅሬሻለሁ አንቺ ለኔ ያለሽን ስሜት እንድትነግሪኝ እፈልጋለሁ አስቢበት አልኳት እየፈራሁት።